ስለሃና ጉዳይ የገጠር ልጅ ብዙም ያውቀው መረጃ አለ። ምክንያቱም እሱም ሆነ ጓደኞቹ ሁለት ትግሬዎች ደፍረዋት ህይወቴን አበላሻችሁት እያለ ስትጮህ ሰምተናል እያሉ የገጠር ልጅ ግን ሸሽጓል። አንቺ ልፋፊት አንተ የምታውቀው ብዙ ምስጢር አለ። እውነቱን ትናገራለህ። ምን ብሎ የነገረ ስልክ ስታወራ ህይወቴ ተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይህንን ነገር ነው እኔ ለአጎቷ ልጅ ያገናኘዋል እንዲነግራት ማለት ነው። ቆይ አንዴ ማነው ገብሬ ላውራማ እኔ የዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቅህ ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ወይ ራሱ ነገረኛ አላልኩም እኮ ለቤተሰብ እኮ አሳውቂያለሁ እኮ ብራዘር፣ እሱን ራሱ ነገረኛ አላልኩም ቅድም። አንድ ደግሞ ማለት ነው እውነት ለመናገር የሃና ጉዳይ ሞታለች ከተባለ በኋላ እያወዛገበ እዚህ ላይ ደርሷል። በጣም የሚያሳዝን ልብ የሚነካ። በነገራችን ላይ የመን ላይ ብዙ አሰቃቂ እኔ ባይኔ ያየሁት ከዛሬ ከስንት ዓመት በፊት አለ ባይኔ ያየሁት ሴት ልጅ እንደ ከብት የማን መጫወቻ እንደሆነች ባይኔ በብረት አይቻለሁ። የመን ላይ የሚሰሩ ደላላ ሰዎች በሴት ልጅ ምንም በሽታ ይኖራት ምንም ሳያውቁ ሴት ልጅ የስሜት ባሪ አድርገው የሚኖሩ ሰዎች ብዙ ሰዎች አውቃለሁ። አሰላሙ አለይኩም ወራህመቱላህ። ውድ የተከበራችሁ የአንዋር ቤተሰቦች ዛሬ መጥቻለሁ። እንኳን አደረሳችሁ ብያለሁ አላልኩም? እንዴት ናችሁ? ኢድ እንዴት ነበረ? ሁሉ ሰላም ነው? እንግዲህ ሸዋልም እያለቀ አንድ ቀን ቀርቶታል ማለት ነው። ሁሉ ሰላማችሁ በዚህ ይበል በያላችሁበት ላይክ እያረጋችሁ እንግዲህ የሃና ጉዳይ በጣም የሚያሳዝን የሴት ልጅ ስትደፈር ሴት ልጅ ስትጎዳ ከማየት በላይ ከዚህ በላይ ውስጥ የሚነካ ነገር የለም ወላሂ ማለት ነው። ሴት ልጅ በነገራችን ላይ ሴቶች አብሶ በባህር ባለፋት ታውቃላችሁ አይደል? እኔ የሞተችው ከየመን ወደዛ ስትሄድ ብዙ እህቶቻችን ወንዱማ መቼም ወንድ ነው ገንዘብ ለማግኘት የተለያየ ነገር፣ ግን ሴቶች ይሄን ሁላ መስዋዕትነት ለምን እንደሚከፍሉ አንዳንዴ በጣም ነው የሚገርመኝ። እንግዲህ ተይዛ አሁን የመን ላይ ታግታ ነው ያለችው። የደላሎች የስሜት እንትን ሆናለች እያሉ ነው ያሉት። በጣም የሚያሳዝን ልብ የሚነካ ግን ላይክ ሰብስክራይብ እንዳይረሳ አበረታቱን። እስኪ ሴቶች ነቃ አድርጉት ቻናሉ ምንድነው ዋይ እና ብዙ ውዝግብ ነገር ነው ያለው። ምንም ሊገባኝ አልቻለም። ባልየውም ብዙ ሰዎችም ይሄ እንትናም እንግዲህ የገጠር ልጅም አንዳንድ መረጃዎች ያውቃል። እሱም ድብስብስ አድርጎታል። ምን እንደሆነ አላውቅም። ግን እስኪ እንስማ። እነ ሰይድ ወረባቦ ናቸውና ሶሻል ሚዲያውን አንቀውት ያሉት። እስኪ እንስማ። ሰይድ ወረባቦ በጣም ምርጥ ሰው ነው በነገራችን ላይ ለብዙ እህቶቻችን ብዙ የሰቃዩ ሰዎች የሚደርስ ወንድማችን ነው። በዚህ አጋጣሚ እስኪ እንስማ ምንድነው እያሉ ያሉት። እንትናንም ጭራሽ በጣም አፋጣ ይዞታልና እሱም ስላለበት የተለያየ ድብስብስ ያለ ነገር ስላለበት እስኪ መጨረሻ ላይ ሰዓት ተበቃል እውነታ ነግራችኋለሁ። ያየሁትን ሴት ልጅ በባህር የምትመጣ ሴት አብሶ ወደዛ ስንት አይተናል። ግን ብዙ ሴቶች በባህር መተን እኛ ጨዋነን የሚሉ ሴቶች አሉ። እንግዲህ አናውቅም ማለት ነው። ምን አይነት ጨካኝ ነሽ? ነገ ምን እንደሚገጥምሽ እኮ አታውቂም። ዛሬ አንቺ ባል እድልና ጊዜ ቀና ጌቶ ታዋቂ ሆኖ ይቺ ልጅ አሳግቷታል። ነገ አንቺ ምን እንደሚደርስብሽ አታውቂም። ወእተሽ የሚያጋጥምሽን አታውቂም እንዴ። ወንድ ቢሄድ ወንድ ይመጣል። ከደምሽ አይበልጥም። ነገ ጧት አንዷን ሴት አፍቅሮ አንቺን ቁጭ አድርጎሽ አቃጥሎሽ ሊሄድ ይችላል። አፈር መሬት አባሽ ብይና አለሌ ኢድባ እሷማ ጭራሽ እህቷን በእንትን የለወጠች ሴት ናት። የምር ሳያ ወላሂ ነው ምልክ። እኔ ከምንም በላይ ነው የተቃጠልኩት። ለምን እንደሆነ ታውቃለህ? ትላንትና ላስገባ በላይ ነው እንጂ ገመዱ ላይ ካስቀድመን ወጣ ውጡ ብሏን ነው ሲል እንዲህ በጣም ሰማይ ልሁን መሬት አላወቅኩትም። ሄደንበታል አይተነዋል ቦታውን። ሰያ ይሄ ገመድ ምናምን የሚባለው ቦታ እዛ ላይ ከደረስኩ በኋላ ምን አረገኝ ነው የምትለው? ቆይ ሸህ መሐመድ ምን አረገኝ ነው የምትለው? ሸህ መሐመድ እውነቱን
እኛ እንደውም ሰድበናል ይሄ ድል ደረሳ እያልን አንቀበለው ብለን ለምን ቆሰተ ነው ለምን እውነት አወራ ብላ ዝታብኛለች ብሏል እውነት ነው ደውላ ዝታበታለች ሸህ መሐመድ ላይ እውነት ነው ምንም ጥርጥር የለው ምንድነው እሷ እህቷን እንደውም ስላጋለጠ ማመስገን ነበረባት እህቷን በአለለውም ብቻ ትላንት አሁን አልደግመው አሁን ለማንኛውም ይመች የሚባል ግለሰብ ኢቃማው የሶማሊ ኢቃማ ስለሆነ ወደ ሶማሊ ይሸሻል እየተባለ ነው እፈለገበት ይሽሽ እኛ ከሱ አይደለም አንደኛ አስለቀቃት ካላስለቀቀ መቼም እኔ እንግዲህ ማለት ማልፈልገው ነገር አለ አገባንም እኛ ይመችም የምንፈልገው እንዲያስለቅቃት ብቻ ነው የሶማሊ ኢቃማ ነው እያደረገ ወዘተ መረጃ ነፍጠኛ አንዴ ቆይ ወደ 3 ቀን 4 ቀን ከ4 ወር ከ3 ወር በላይ ተወርቶበታል ይሄ አጀንዳ ወደ መፍትሄው መሰለሰየው አንደኛ ይሄ ይቻላልና የገጠር ልጅ የሚባሉት ልጆች እዚህ ጅዳ ታድነው የሚያዙበትን ነገር በኤምባሲም ሆነ ካሉት አካላቶች ጋር ተነጋግራችሁ በህግ ቁጥጥር ስር የሚሉበትን ነገር አመቻቹ አንድ ሁለት እንደገና ደግሞ የሸዋ ፋኖና ያደላላው ወደ ራያ አካባቢ መሰለኝ ወደ ትግራይ ክልል ውስጥ መሰለኝ እዛው ራያ አካባቢ ድንበር ላይ ይመስለኛልና የሸዋና ወደዛ አካባቢ የሚንቀሳቀሱ ፋኖች ተነጋግረው በውስጥ መስራት ያለበት ነገር ተነጋግራችሁ የነዚህ አጋች ቤተሰብ ተፈላልገው በህግ ቁጥጥር ስር ፋኖችም ይሁኑ የመንግስት አካልም በህግ ቁጥጥር ስር የሚያወሉበትን ነገር ማመቻቸት ነው በውስጥ ማለቅ ያለበትን ነገር በውስጥ ጨርሱ ከዚያ ውጭ ግን ምንም መፍትሄ የለውም 24 ሰዓት 72 ሰዓት ያ4 ቀን ያ5 ቀን የጊዜ ጉዳይ አትስጡት ባስቸኳይ ጊዜ ሳይፈጅ የልጅቱ ነገር መፍትሄ መፈጠር አለበት ነው ቤተሰቦቻቸው በህግ ቁጥጥር ስር ሲሆኑ እነዚህ ልጆች ለቤተሰብ ሲሉ ለህግ ራሱ ያቀርባታል የሚል አስተያየት አለኝና እንደዚያ ነው ሰያው ጊዜ መፍጀት አያስፈልግም የሸዋ ፋኖች ሆነ ራያ አካባቢ የሚንቀሳቀሱ የሸዋ ፋኖችን በመንግስት ቁጥጥር ስም ከሆነ መንግስትም አካል ገብቶበት የነዚህ ቤተሰቦች በቁጥጥር ስር የሚውሉበትን ይሄ የገጠር ልጅና ይመቻል የሚባለው ልጅ ደግሞ ኤምባሲም ሆነ የሆነ እዚህ ጅዳ አካባቢ የሚንቀሳቀሱ አካላቶች ካሉ በህግ ቁጥጥር ስር የሚያወሉባቸውን ነገር መፍትሄ መፍጠር ነው ሚዲያ ላይ እንትን ማለቱ ብዙም ተገቢ አይመስለኝም በውስጥ መጨረስ ያለበትን ነገር አንተ እዚህ ሀገር ትናንት ያደወሉ ልጆች አሉ 24 ሰዓት የሰጡ ስንትኖች አሉ እነሱ ጋር ተነጋግረህ መፍትሄ ማምጣት ይመስለኛል ሰየው ጊዜ አንስገር ብዙ እህቶቻችን መስዋዕትነት ከፍለው ሳውዲ አረቢያ የሚገቡበት ብዙ እህቶቻችን የማንንም ስሜት ማስተሰያ እንድታስገባት ፈልጋለህ መሰል ግማሾቹ እንደ ነሲብ ሆነው የሚገቡበት ግማሾቹ ሆነው የሚሞቱበት ግማሾቹን በጥይት እንትን የሚሉበት እኔ ብዙ አይቻለሁ የመን ላይ ባይኔ ሲደፈሩ አይቻለሁ ግን ምንም ማድረግ አልችልም ብዙ እህቶቻችን ሲደፈሩ አይቻለሁ በግዴታ እየተወሰደች የመን ማለት በጣም ቀላል ሀገር እንዳይመስላችሁ ይህ እንግዲህ የመን ላይ የታገቱት እዛ ወልደው ወይ በጣም የሚገርመኝ ነገር እኮ ምን አለ እንደው ስሜታቸውን ትበሉ እነዚህ ልጆች ልጅ እንዳይፈጥሩ የተለያየ ነገር ቢያደርጓቸውስ ምን አለ ልጅ በቃ ነፍሰ ጡር እንዲሆኑ እንደፈለገ ይገናኛታ ወለደች ያልወለደች ጉዳዩ አይደለም በጣም ቆሻሻ የሰው ባህሪ የሌላቸው እርኩሶች የሚሰሩ ተግባር የመን ብዙ እህቶቻችንም እንደዛ አይነት ነገር እያለ እውነታውን እያወቁ በቃ እዛ ሰዓት ውስጥ ይገባሉ በገዛ እጃቸው ማለት ነው ምንድነው የሚደረገው ምንም ማድረግ አይቻልም ምን ይደረጋል መሰለህ ይቺ ልጅ አሁን ባላላት ልጅ ያላት ባሏን እንደፈለገች የራሱ ጉዳይ ብላታው ነው ባሏን ያሳገታት የሚሏሉ ብዙ ነገር የሚሏ ግን ሞተችን የሚባል ቃል እንዴት ተካፋቸው ሊወጣ ቻለ ልብ ይሰብራል ወላሂ ማለት ነው አላህ ከመጥፎ ነገር ይጠብቀን እኔ እንጃ ስደት ሳውዲ አረቢያ ስንት መስዋዕትነት ተከፍሏል ወላሂ እስኪ በዚህ አጋጣሚ እስኪ ትንሽ ፈገግ ላርጋችሁ አንድ ጎማዳ አለች የዱባይ ጎማዳ ታውቃታላችሁ አይደል እንትና እስቲ ፈገግ ይላል 2 አመት ተጀናጅኜ መጨረሻ ላይ አልተገረስኩም ማለት ማን ነው ወንዱ ነው ወይ ጓደኛሽ ነው አልተገረስኩም ማለት ድንግል ነው ውዴ ድንግል ነው
አልተገረዝኩም ማለት ኧረ ተይው ውዴ ይቅርብሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አይመጣውም ውዴ ደስ አይልም። እና ተውሽ ውዴ አልተገረዝኩም ማለት ኧረ ይሄ በሽታ ይገርዛ ምን ነው ሿ እና ተው ወድጅ እኮ ካልተገረዘ ፕሮብሌም እኮ ነው። አይመጣውም ውዴ ግድግዳ አይመጣ ግጥሙም አይመጣ ምን ነው ሿ እንደ ታገረዝ በይዋ ይገረዝ ሂዶ ሕክምና አለ እኮ ውዴ ሂዶ ታክሞ ይገረዝ እንጂ ማን ይጠገዋል? ሙታ አልተገረዝኩም 2 ዓመትሽን በልቶ መጀመሪያ አይናገርም። ይሄንማ መፍጀት ነበረ። በርበሬ ከሰላ ያድርገሽ አትጠኝም ይታጠኔ ምን ነው ሿ እና ካልተገረዘ መጀመሪያውኑ ሳይገረዝ ምን ተጀናጀን አለው። ሳይገረዝ ለምንድን ነው የሚጀናጀነው? መላጣቤው ምን አይነቱ ነው? ከእድሜሽ ውስጥ 2 ዓመት እንትና የሚለው ነገር አለ። ምንድነው ሐሳብ ሁሌ ጭንቀት ወደርም ጠለም አይቀርም ሞት ሰው እኮ በቃ ሞት አይቀርም እያለ አይደል እንዴ ብዙ ነገር እንትን የሚለው ብዙ ሰዎቻችንም አይጨነቁም። ወንዶችም አላህ ከመጥፎ ነገር ይጠብቀን። የዚችን የእህታችን ጉዳይ ፍትህ ማለት አለብን ሁላችንም። ነገ በእኛ ላይ ነው በእኛ ዘመድ ላይ በእህቶቻችን ላይ የመን ወላሂ የመን ብዙም ማረሳቸው ትውስታዎች አሳልፍ ያለው እኔ ማለት ነው። የመን ምናልባት የሚያውቀዋል እንግዲህ በየመን የሄደ ሰው እንግዲህ ብዙ እህቶቻችንም በባህር ነው ሳውዲ የገባችሁትና እንግዲህ ትውስታ እንዴት ነበር? እስቲ እንዴት ነው የመን? ስለዚህ እስኪ አስተያየት ካላችሁ ኮሜንት ላይ ቁጭ አድርጉልኝ። በቀጣይ ቪዲዮ እስከመጣ ድረስ ላይክ፣ ሰብስክራይብ እንዳይረሳ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። አይሻርም በቀላሉ ያላህ ትዕዛዝ ያላህ ቃሉ